Hello and welcome back to Global English with Tadele. In today's lesson, I'm going to teach you about syllabication. በዛሬ ቪዲዮ ትምህርት ስለ syllabication አስተምራችኋለሁ። Okay, syllabication is one method of studying English pronunciation. Syllabication ማለት የእንግሊዝኛ pronunciation ከምናጠናበት ዘዴ አንዱ ነው ማለት ነው። So syllabication ማለት አንድ ቃል ወርታዊ ዩኒት ሳውንድ ወይም የድምፅ ክፍሎች መመደብ ይባላል። syllabication ይባላል። Okay. Syllabication is a way of bringing up a word into the sound. ምን ማለት ነው? syllabication ማለት አንድ ቃል ወደ ተለያዩ ሳውንድ ወይም የድምፅ ክፍሎች ለይቶ ማስቀመጥ ወይም ማንበብ syllabication ይባላል። Very good. ታዲያ አንድ ቃል በትክክል እንዴት syllabify ማድረግ እንችላለን? That's the lesson I'm going to teach you for today, okay? No problem. እንግዲህ syllabication ማለት አንድ ቃል ወደ ተለያዩ ሳውንድ ወይም የድምፅ ክፍሎች ለይቶ ማንበብ ነው ካልን የቃላትን የሚሰር ሳውንድ እንዴት ወይም በምን መልኩ መለየት እንችላለን የሚለው በቃላት ውስጥ ያሉ የቫውል ቁጥሮች መሰረት ያ ቃል ወደ ተለያዩ የሚሰር ሳውንድ ይመደባል ማለት ነው። በምን በቃል ውስጥ ባሉ በቫውል ቁጥሮች መሰረት a word can be syllabified according to the number of the vowels existed in that ምን ማለት ነው? አንድ ወርድ ወደ ተለያዩ የሚሰር ሳውንድ syllabify የሚደረገው በቃል ውስጥ ባሉ የቫውል ቁጥሮች ብዛት መሰረት ነው ማለት ነው። if there is one vowel sound in a word it's a monosyllabic በአንድ ቃል ውስጥ አንድ ቫውል ሳውንድ ካለ ማለት ነው monosyllabic ወይም ባለ አንድ የሚሰር ሳውንድ ነው ማለት ነው። but if there are two vowel sounds in a word it's called disyllabic ነገር ግን በአንድ ቃል ውስጥ ሁለት ቫውል ሳውንድ ካለ ምን ያህል disyllabic ነው ወይም ባለ ሁለት የሚሰር ሳውንድ ነው እያለ ነው። ሶስት ቫውል ሳውንድ ካለ ምን ይሆናል ማለት ነው? trisyllabic ነው። አራት ካለ ቴትራ እያለ በዚህ መሰረት syllabify ይደረጋል ማለት ነው። ስለዚህ አንድ ቃል ወደ ተለያዩ የሚሰር ሳውንድ syllabify ለማድረግ በቃል ውስጥ ያሉ የቫውሎች ቁጥር መቁጠር ነው ማለት ነው። that's it. okay, here is an example. the word intelligence ነው ካልዩ ስንት ቫውል ሳውንድ ያለው በቀላሉ መቁጠር ነው ማለት ነው። አንድ አይ አንድ ሁለት ሶስት አራት ስንት ቫውል ሳውንድ ቻል እያለ ነው? አራት። ስለዚህ አራት ቫውል ሳውንድ ካለ ፎር syllabic ይባላል። ባለ አራት የሚሰር ሳውንድ ወይም ድምጽ ነው ማለት ነው። ስለዚህ እንዴት ፕሮናውንስ እናደርጋለን? በእያንዳንዱ የምታዩት ይሄ ስፓር የሚያሳየው ምንድነው? ስናነበው ቃላትን እረፍት ማድረግ እንዳለብን። ምክንያቱም የሚሰር ሳውንዶች ማለት የእያንዳንዱ ቃል የሚሰር ሳውንዶቹ እረፍት ይፈልጋሉ ማለት ነው። ኢንተሊጀንት ስለዚህ ፎር syllabic ይባላል። ኦኬ እዚህ ጋር ወርድ አለ፣ ቃል አለ። እዚህ ነምበር ኦፍ ቫውል በቃል ውስጥ ያሉ ቫውሎች አለ ተቆጠሩ። ከዚህ ጋር ቃሉ syllabify ሲደረግ ወይም ደግሞ syllabification ያሳያል ማለት ነው። ቅድም ላልኳችሁ በአንድ ቃል ውስጥ ያሉ የቫውል ሳውንዶችን መቁጠር ነው። that's it. okay pen ስንት ቫውል ሳውንድ አለ? ዋን monosyllabic ይባላል። ወደየትኛው የድምጽ ክፍል ላይ ከፈለ ባለ የሚሰር ሳውንድ ወይም ባለ አንድ ሳውንድ ነው ማለት ነው። so ten so it's pronounced as ten. እሺ ሁለተኛው bath ዋን ቫውል ሳውንድ አለው monosyllabic ነው። ስለዚህ ወደየትኛው የድምጽ ክፍል ላይ መደበም bath monosyllabic ያለ ነው። ሶስተኛው dog የሚለው ቃል ግን ዋን ቫውል ሳውንድ ኦን ያለው ወደየትኛው የድምጽ ክፍል ላይ ከፈለ ባለ አንድ የሚሰር ሳውንድ ነው ያለ ነው። dog okay it's pronounced as dog. all right እሺ የሚቀጥለው ደግሞ ቃል ነው። የሚቀጥለው ቃል ባለ ሁለት ድምጽ ያለው ነው። ከዚህ ጋር በዚህ አጋጣሚ ሁለትና ከዛ በላይ ቫውል ሳውንዶች አንድ ላይ ከመጡ እንዳንድ ይቆጠራል ነው የሚለው። ስለዚህ ቲም ቫውል ይባላል። ቲም ቫውል ማለት እንዳንድ ነው የሚቆጠረው። ስለዚህ አንድ ከዚህ ጋር ሁለት ምን ማለት ነው? disyllabic ነው። ባለ ሁለት ድምጽ ያለ ነው። syllabify ሲደረግ teach ከዛ ለብቻው አለ ማለት ነው። አንድ ሁለት teacher disyllabic ማለት ነው። so teacher ላይ ፕሮናንስ እናደርጋለን። በተመሳሳይ ስቱደንት የሚለውን ቃል ይዩት። ዩ አንድ አለ አንድ disyllabic ነው። ስለዚህ STU እንደዚህ syllabify ይደረጋል። DNT እዚህ ጋር ደግሞ ሁለት ቫውሎች ተከፋፍሏል ማለት ነው። ስለዚህ አንድ የሚሰር ሳውንድ ሁለት የሚሰር ሳውንድ disyllabic ይባላል። student okay እሺ የሚቀጥለው ባለ ሶስት ድምጽ እንዲህ ቅድም እንዳልኳችሁ በዚህ ቫውል መሰረት EAU አንድ እንዳለ የሚቆጠረው አይ ሁለት ዩ ሶስት አለ። ስለዚህ ስንት ቦታ syllabify ይደረጋል? ይኸው አንድ syllabify ይደረጋል፣ ሁለተኛ syllabify ይደረግና ሶስተኛው እዚህ አለ ማለት ነው። beautiful all right እሺ የሚቀጥለው ደግሞ ተመሳሳይ አራት ነው ማለት ሶስት ነው። በሚቀጥለው ተመሳሳይ ሶስት ነው። ኦ አንድ አለ ኦ አንድ አለ ዩ አለ ኢ ስለዚህ እዚህ ጋር trisyllabic ነው ማለት ነው። syllabify ሲደረግ COM ስላሽ ታደርጋላችሁ ዩ ስላሽ TER ታደርጋላችሁ
ኮምፒውተር ኮምፒውተር ኦኬ ኮምፒውተር ኮምፒውተር ትራንስክሪፕት ማለት ነው። የሚቀጥለው አራት ድምፅ ነው። ከዚህ ጋር ኢ ለብቻው ነው የመጣው ግን ይቆጠራል። 1 2 እሺ ሶስት አይ እና ኦ ደግሞ እንደ ቲምባው ነው 4 ስለዚህ ቴትራ ነው ባለ ድምፅ ማለት ነው። ቀጥታ ሴንተንስ እናደርገው ኢ ስላሽ ዲዩ ስላሽ ኢ ስላሽ ዲዩ ስላሽ ሲኤ ስላሽ ቲአይኦኤን ስላሽ ስለዚህ ኤጁኬሽን ኤጁኬሽን ኦኬ ኤጁኬሽን ኤጁኬሽን ብለን ፕሮናንስ እናደርገዋለን። የሚቀጥለው ተመሳሳይ አራት ድምፅ ነው። አንድ አይ አለን ስቆ እዚህ ኤ እዚህ አይ ኦ ሚላን ሳውንድ ስለዚህ እንዴት ቆጥረዋለን? እንዴት ሴፋይ እናደርጋለን? አይኤን ስላሽ አይኤን ስላሽ ኤፍኦአር ስላሽ ኤምኤ ስላሽ ቲአይኦኤን ስላሽ ቲአይኦኤን ስለዚህ እንዴት እናደርገዋለን? ኢንፎርሜሽን ኦኬ ኢንፎርሜሽን 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 ብለን ፕሮናንስ እናደርገዋለን። በሚቀጥለው ደግሞ ባለ አምስት ድምፅ እናያለን ማለት ነው። ኦ አንድ አለ እዚህ ዩ አለ ሲ ኤ እንዳለ ይቆጠራል። ኤ ሎንግ ቫውል ስለምትወድ ብቻዋን ትወጣለች ማለት ነው። አይ ኦኤን ቫውል ነው አንድ ይሆናል። ሶ እዚህ ጋር ሴፋይ እናደርግ ፒ አር ኦ ስላሽ ኤም ኢ ኤን ስላሽ እሺ እዚህ ጋር ስላሽ እናድርገው ስላሽ ሆነ ስላሽ ችግር የለውም ተመሳሳይ እንዲሆን ነው። እሺ ሲ ኤ ስላሽ ኤ ሎንግ ቫውል ስለሆነች ለብቻ ወጣች ቲ አይ TIOA as it is, okay? So it's pronounced as pronunciation, okay? Pronunciation. 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 Then pronounce እናደርገዋለን ማለት ነው። እሺ የሚቀጥለው ተመሳሳይ ባለ አምስት ድምፅ ነው። አንድ ኦ እዚህ ሁለት አለ 3 4 5 ማለት ነው። በጣም ተመሳሳይ ነው። ሲኦኤም ስላሽ ዲዩ ስላሽ ኤንአይ ስላሽ ሲኤ ስላሽ ቲአይኦኤን ታደርጋላችሁ። ሰው ኮሚኒኬሽን ኦኬ ኮሚኒኬሽን ኮሚኒኬሽን ብለን ፕሮናንስ እናደርገዋለን። የሚቀጥለው ሪስፖንሲቢሊቲ የሚለው ቃል እስኪ ባለ አምስት ነው። እዚህ አርኢ እንዳለ እንቆጥረዋለን። ኤስፒኦ እናደርግና ኤስአይ እናደርጋለን። ቪአይ እናደርጋለን። ይኸው ቲዋይ እናለ እስኪ እንለየው። አርኢ ሪ ስፐልን ሲ ቢ ዊ ቲ ሪስፖንሲቢሊቲ ኦኬ ሪስፖንሲቢሊቲ ሪስፖንሲቢሊቲ ብለን ፕሮናንስ እናደርጋለን። የሚቀጥለው የመጨረሻው ዩኒቨርሲቲ የሚለው ቃል እንየው። ዩ ያው ለብቻዋ ትወጣለች። ዩ ከዛ ኤን አይ አለ 2 ኢ 3 4 ዋይ ያው ራሱ ይቆጠራል ማለት የመጨረሻው። ስለዚህ ዩኒቨርሲቲ ኦኬ ዩኒቨርሲቲ 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 ብለን ፕሮናንስ እናደርገዋለን። ዛሲል እሺ የሚቀጥለው ነው። አሁን የመቀጠለው ማሳያቸው ምንድነው? ታይፕስ ኦፍ ሲሌቢኬሽን የሲሌቢኬሽን አይነቶችን ነው ማሳያቸው። ቅድም ላልኳችሁ ታይፕስ ኦፍ ሲሌቢኬሽን ማለት አራት አይነት ታይፕስ ኦፍ ሲሌቢኬሽኖች አሉ። አራት አይነት ሲሌቢኬሽኖች አሉ። ክሎዝድ፣ ኦፕን፣ ሳይለንት እና ቫውልቲንግ አራት አይነት ሲሌቢኬሽኖች አሉ። እስኪ እንየው። ክሎዝድ ማለት ዝግ ማለት ነው። ዝግ ማለት በሁለት ከንስናት መካከል የተዘጋ ባላንድ ድምፅ ወይም ሞኖሲላቢክ ምን ይባላል? ክሎዝድ ሲሌብል ይባላል። ክሎዝድ ሲሌብል ኤንድስ ዊዝ አ ኮንሶናንት በምንድን ያልከው? በኮንሶናንት ያልከው። ይህ ቃል በአጠቃላይ ሞኖሲላቢክ ነው። ኮንሶናንት ባውል ኮንሶናንት ወይ ሲዲሲ ወርድ ይባላል። ኮንሶናንት ባውል ኮንሶናንት ኮንሶናንት ባውል ኮንሶናንት ባውል። ስለዚህ ሲዲሲ ወርድ ላይ የሚባሉት ግን እንዳቸው ክሎዝድ ሲሌብል ይባላሉ። ክሎዝድ ሲሌብል ማለት ሞኖሲላቢክ ናቸው፣ ባላንድ ድምፅ ናቸው። ቢግ ክሎዝድ ተብሎ የሚታወቁ። እሺ ሄድ ዳን ሲት ሄድ ዳን ሲት ሄድ ዳን ሲት በዚህ ፕሮናንስ ታደርጋቸዋል። ሁለተኛው ኦፕን ሲሌብል። ኦፕን ሲሌብል ደግሞ ክፍት ማለት ነው። ኤንድስ ዊዝ አ ቫውል ሳውንድ በምን የሚጨርሰው? በቫውል ነው። መጨረሻው ላይ በቫውል ነው ያለው። ፎር ኤግዛምፕል ጋው ሂ ሜድ ጋው ጋው ሂ ሜድ። ስለዚህ ቫውል ናቸው መጨረሻቸው። ኦፕን ሲሌብል ይባላል። የሶስተኛው ደግሞ ሳይለንት ነው። ሳይለንት ማለት ቅድም እንዳልኳቸው በአንድ ቃል ውስጥ ያሉ የነበረው ቫውሎችን በመቁጠር በአንድ ቃል ሲሌቢፋይ ይደረጋል ብያችኋለሁ። ነገር ግን ይህ መጨረሻ ሲመጣ አይቆጠርም። ለምን? ሳይለንት ሳይሆን ሰው በቃላት ውስጥ ይህ ሳይለንት ከሆነች አልተቆጠረን እያለን ነው። ካልተቆጠረች ደግሞ እነዚህ ቃላት ምን ይሆናል እያልን ነው። ሞኖሲላቢክ ናቸው። ሰልሳዊ ሳይለንት ኢ ሰው ኬክ ኦኬ ኬክ ኬክ ሆፕ ኔም ኬክ ሆፕ ኔም ኬክ ሆፕ ኔም ምንድናቸው? ሞኖሲላቢክ ናቸው። ዊዝ ሳይለንት ኢ ዊዝ ሳይለንት ኢ በሳይለንት ኢ ማለት የመጨረሻው ቫውልቲን ሲሌብል የሚባል። ቫውልቲን ሲሌብል ማለት እንደዚህ ጋር እናሳየዋችሁ። ልክ ሁለት ተከታታይና ሁለትና ከዛ በላይ
ተከታታይ ባሉ ሰዎች አንድ ላይ ሲመጡ እንደ ቲም ቫውል ነው የሚታወቁት። ያም ይባላል ቲም ቫውል ይባላል። ስለዚህ ቲም ቫውል ስንል ይባላል። በዚህ ጊዜ እንዳንወጣቸዋለን። ለምሳሌ አይ እና ኢ ቲም ቫውል ናቸው። ኢአር፣ ኢኤን፣ ኢኤንኤ ቲም ቫውል ነው። በዚህ ጋር ኦኤን፣ ኦኤንኤ ቲም ቫውል ነው። ስለዚህ እንዳንወጣቸዋለን። ሞኖሲላቢክ ናቸው እያልን በልዩ ላይ ያለው ከሌሎቹ ቲም ቫውል ስለሆኑ ሬን፣ ክሊን፣ ባውት፣ ሬን፣ ክሊን፣ ባውት። ኦኬ That's the lesson we have for the about syllabication. Do not forget to subscribe to this channel and notice the upcoming lesson. Bye for now.